አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩንፈየኩን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችኋል። እሺ ይሄ ደግሞ 2.4 ማለት ነው። ሰርቪስ አለው እና ቤት 2.4 ነው እያሉ ያሉት ማለት ነው። እዩት ማሻአላህ የሚያምር 2.4 ህጋዊ ነው ማለት ነው። ይሄ እውት እዚህ ጋር ሳሎኑ ማለት ነው። ጅምሰን ተጀምሯል። ያው ብዙ ነገር ይቀረዋል። ጅምሰን ተንብሏል። ይሄ ሳሎኑ ነው። እዚህ ጋር ደግሞ ይሄው ገና አላለቀም። እዚህ ጋር ሻዋለ መኝታ ቤት ነው። እዚህ ጋር ደግሞ ኮሪደሩ። ይሄ ደግሞ የልጆች መኝታ ቤት አለ እና ማሻአላህ ነው። እዚህ ጋር ደግሞ ሰርቪስ አለው ማለት ነው። ሰርቪስ እሺ። እዚህ አንድ ክላስ አለ። እዚህ ጋር ደግሞ አንድ ክላስ አለ። ሊሾ አልተደረገም፣ ተረጥርጧል። ገና ሊሾ ሊደረግ ነው። እሺ ሴፍቲ ታንከር፣ ሽንት ቤት። አረ ቢስሚላ እኔ አላየሁትም። ሴፍቲ ታንከር የሽንት ቤት ነው ማለት ነው። ይሄ ሽንት ቤት ነው። ያው እኛ ሀገራችን ውሃማ ስለሆነ ውሃም ገብቶለታል። ይሄው እዚህ ጋር ማለት ነው። ውድ ሀገሬ ልጆች 200 ካሬ ላይ 120 ቆርቆሮ ማለት ነው። ውሃ የገባለት ቆጣሪ የገባለት ነው ማለት ነው። ቤቱ ማሻአላ ህጋዊ ነው እና የመሬት ቦታ ነው። ህጋዊ ነው ማለት ነው። ምንም የሚያጠራጥር ነገር አይደለም። በዚህ ደግሞ ግቢ በጣም ትልቅ ነው ማሻአላ 350 ካሬ ነው። እኔ እዩት እስቲ ግቢው በጣም ሰፊ ነው ማለት ነው። 300 ካሬ ነው እና በጣም የሚያምር ይሄ ለራሱ ማሻአላህ ነው እና ይሄንን ይመስላል ማለት ነው። እንግዲህ 2.4 ይሄ ሰርቪሱ ነው። ይሄ ደግሞ ዋና ቤቱ ነው። የምሪት ቦታ ነው ማለት ነው። ማሻአላህ ግቢው ለራሱ እንደው ደስ የሚለኝ ከሁሉም ግቢ ያለው ነገር በጣም ነው የሚያስደስተው ማለት ነው። እና ይሄን ይመስላል ውድ ሀገሬ ልጆች። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄው ይሄን እንግዲህ ማዘገጃጀት ነው። ጅምሰን ጀምረውታል። ኮርኒሱ ገና ነው። ጅምሰኑ ተጀምሯል። ያው ልሾ ምናምን የሚቀረዋል። በርግጥ ግን መጀመሪያ ልሾ ነበር የሚደረገው። ልሾ ከተደረገ በኋላ ነበር ኮርኒስ፣ ከዛ ደግሞ እንትኑን ነበር መሰራት ያለበት። እንግዲህ አረብ ሀገር ትሆናለች እህቴ እንደዚህ ታለ ፕላን አሰራሩን የሚሰሩት ማለት ነው። በጣም ከባድ ነው። ብቻ ይሄን ይመስላል። ዙሮ ብዙ ነገሩ አልቆለታል እላችኋለሁ።